አንዲት በእድሜዋ ጫፍ ላይ የደረሰች እንስት በህይወቷ ያለፈችበትን በጸጸት ስሜት በማስታወሻ ደብተሯ ላይ እንደዚህ ስትል ታሰፍራለች። ልጅ እያለሁ እንደ ጓደኞቼ ትልቅ ሁኜ መቼ ይሆን ትምህርት ቤት የምገባው እያልኩኝ እጓጓ ነበር። እንደተመኘሁትም ጊዜው ደርሶ ትምህርት ቤት ገብቼ የልጅነት ጊዜን አሳለፍኩ። ከዛም ብዙ መቆየቴ ስላሰለችኝ መቼ ይሆን ዩኒቨርሲቲ መግባት የሚችለው ብዬ አስብ ነበር። እንደተመኘሁትም በተግባር ገባሁ። ነገር ግን ከሱም ቢሆን በመሰላቸት ተመርቄ የምወጣበት ዕለት በናፍቆት መጠበቅ ጀመርኩ። ከጥቂት ጊዜ በኋላ ተመርቄ ወጣሁ። ወደ ቤት ስገባ ነጠላነት የተሰማኝ፣ ስለዚህ ማግባት እንዳለብኝ ወሰንኩኝ። ብዙም ሳልቆይ ያገባሁ። ነገር ግን ቤቱ በጭርታ የተሞላ ሆነብኝ። አላህ ልጆችን በሰጠኝ ብዬ ተመኘሁ። ብዙም ሳልቆይ የልጆች እናት ለመሆን በቃሁ። ነገር ግን በቤቴ ውስጥ መዋል በጣም አስጠላኝ። እናም በተማርኩበት ዘርፍ ተቀጥሬ መስራት ጀመርኩኝ። ከዛም የራሴ ቤት እንዲኖረኝ ተመኘሁ። ምኞቴም ተሳካ። ነገር ግን ልጆቼ ያደጉ በመሆኑ ሁሉም አንድ በአንድ እያገቡ ወጡ። ከጊዜ በኋላ በተቀጠርኩበት ስራ ተሰላቸውና ጡረታ ወጣሁ። ከዛም በቤት ውስጥ መዋል ስጀምር ከተመረኩ በኋላ እንደነበረው ህይወቴ አሁንም ብቸኝነት ዳግም ያሳድደኝ ጀመር። ነገር ግን ያ ጊዜ ፊቴን ለህይወት ያዘርኩ ወጣት ነበርኩ። አሁን ግን እድሜ ወደ አመሻሹ ላይ በመሆኑ ለህይወት ጀርባ ሰጥቻለሁ። ያለፈው ህይወቴን እንዴት በፍጥነት እንዳለፈ ስመለከተው ከአንዱ የህይወት እርከን ወደ ሌላኛው እየተሸጋገርኩ የኳተንኩበት ከመሆኑ በስተቀር ትርጉም ያለው ነገር አይሰማኝም። ይሁንና አሁንም ቢሆን ሙጣጭ ጊዜና ተስፋ አለኝ። እናም ቁርአንን በቃል ለማጥናት ተመኘው። ነገር ግን በእድሜ ሳቢያ ማስታወስ ችሎታዬ ከድቶኝ አገኘሁት። ለአላህ መጾም ፈለኩኝ። ሆኖም ግን ጤንነቴ እንደማይፈቅድልኝ ተረዳሁ። የሌሊት ሶላትን ለመስገድ ፈለኩኝ። ይሁንና እግሮቼ ሊሸከሙኝ አልቻሉም። ጊዜ ማለት ምን ማለት እንደሆነ የገባኝ በጣም ዘግይቶ ነበር ትላለች። በጊዜ ውስጥ የምናሳልፈው አንድ ጊዜ ብቻ መሆኑንና ዳግም እድል የማይሰጠን መሆኑን ነው። ዛሬ ብቅ ብላ የሄደችው ፀሐይ ነገ ብቅ ማለቷ ተመሳሳይ የሰዓት አቆጣጠር እንድንቆጥር ትፈቅድልናለች እንጂ ያንኑ ጊዜና ድል ግን ይዛልን አትመጣም። አደሊል ቂሰቱል ወልሂካያ 141